tonight, President Zelensky said his forces used 117 drones in strikes on Russian air bases from deep inside Russia itself, targeting warplanes, including strategic bombers. አንድ ትንሽዬ ጣል ልጅ ትልቅ በቃ ፈርጣማ የሆነ ሰውዬን ሲጥለው አስቡት። አሁን የምንወያየው የድሮን ቴክኖሎጂ ትናንሽ የሚባሉ ሀገራቶችን የጦርነት አቅም እየሰጠ ያለበት ነው። በቅርቡ እንግዲህ ዩክሬን ኦፕሬሽን ስፓይደር ዌብ በተባለው ራሽያ ላይ ያደረሰችው ጥቃት $3000 የማይሞላ ድሮኖችን ተጠቅማ 117 የሚሆኑትን እንግዲህ የራሽያን 5 የአየር ቤዞች መታለች። ከዛ ውስጥ እንግዲህ የራሽያ አንዱ አውሮፕላን የተመታው የ70 ሚሊዮን አሜሪካን ዶላር ነው። ትልቁ አውሮፕላኗ ደግሞ እስከ 350 ሚሊዮን አሜሪካን ዶላር ያወጣል። አጠቃላይ $7 ቢሊዮን ዳሜጅን $3000 በማይሞሉ ኤፍፒቪ ወይም ፈርስት ፐርሰን ድሮኖች ጥቃት ፈጽማ በ117 ድሮኖች በሚያስገርም ሁኔታ ትልቅ ዳሜጅን አምጥተዋል። እስቲ አስቡት፣ ያዋጣል በእነዚህ ድሮኖች ያን የሚያክልን ቢሊዮን ዩኤስ ዶላር የሚያወጣ የጦር ጀቶችን መምታት? እስቲ እንዴት ሊሆን ይችላል? እንግዲህ በቅርብ ዓመታት በፊት ትላልቅ ታንኮችን፣ ሚሳይሎች፣ ሃይፐርሶኒክ ሚሳይሎች አሁን ላይ የምንጠቀማቸው አሉ። ነገር ግን ድሮኖች ከመጡ በኋላ የዩኤቪ ድሮኖች በሰማይ ላይ በጭራሽ ማናያቸው፣ በተጨማሪ ደግሞ የማዘርሺፕ ድሮኖች እንደዚህ አይነት ኤፍፒቪ ድሮኖችን በብዛት የሚለቁ እየተመለከትን ነው። ያ ማለት እንግዲህ ትናንሽ ሀገራቶች ለትላልቆቹ ሀገራቶች በትልቁ አደጋ የሚፈጥሩበት ነው። ታዲያ በዚህ ቪዲዮአችን ላይ ኦፕሬሽን ስፓይደር ዌብን የምንመለከት ይሆናል። እንዴት 117 ድሮኖች የ7 ቢሊዮን አሜሪካን ዶላር የሚያወጡ አውሮፕላኖችን አውድመው እንደተመለሱ ከአንድ ዓመት በላይ የፈጀ ኦፕሬሽን። ታዲያ በዚህ ቪዲዮ ላይ የምንወያየው ስለ ራሽያና ስለ ዩክሬን ጦርነት ሳይሆን በአጠቃላይ የድሮን ቴክኖሎጂ የዓለምን ዋር ዳይናሚክስ እንዴት እንደቀየረው ወይም ጦርነት እንዴት እንደተቀየረ ላይመለስ ነው የተቀየረው። ስለዚህ ይህን የምንመለከትበት ቪዲዮአችን ነው። ታዲያ በዚህ ቪዲዮ ላይ ራሽያንም ወይም ዩክሬንን ወይም ደግሞ ጦርነትን ደግፈን ሳይሆን ከጦርነቶቹ ጀርባ ያለው ቴክኖሎጂ በምን ያህል ውስብስብነት እያደገ እንዴት እንደሆነ የምንመለከትበት ቪዲዮ ነው። በእጅጉ አስገርሞኛል። The media called it audacious. And this was an extraordinary, unprecedented attack on Russia. እንግዲህ ጦርነት ላይ በቅርቡ ከተመለከትናቸው መሳሪያዎች አንደኛው በጣም በሚያስገርም ሁኔታ ውሾች ናቸው። ነገር ግን እነዚህ ውሾች ሙሉ በሙሉ ሮቦት የሆኑ ናቸው። ያ ማለት አድቫንስድ የሆነ ሪኮነሰንስ ይሰራሉ። ሪሞትሊ ነው የሚቆጣጠሯቸው። ቦምብ ያለባቸውን ቦታዎች የሰው ልጅ አይን ማየት ከሚችለው ውጪ የተርማል ኢሜጂንግ ሲስተሞች እንዲሁም የተለያዩ ላይዳር ካሜራዎች፣ ሴንሰሮች ተገጥመውባቸው ብዙ ነገሮችን ዲቴክት በማድረግ በጨለማ በቀን ደከመኝ ሰለቸኝ ሳይሉ ሪኮነሰንስ ሰርተው የሰው ልጅ ውዱን ህይወት የሚጠብቁ ቴክኖሎጂዎች ሆኗል። በተጨማሪ